ቤተሰቦች ወደ ቃላት ምስረታው ስንሄድ ከዚህ ላይ እንደምታዩት ሸማ ይላል። ማን አልኳችሁ? ሸማ ይላል። ሸ የምትባለዋ ፊደል ይኸው ከዚህ ላይ ሳ ሸ የምትባለዋ ፊደል ከዚያ ማ የምትባለዋ ፊደል ደግሞ ከዚህ ላይ ቹነተይ ማ የምትባለውን ፊደል ይችን እንወስድና አንድ ላይ ሲጨመቁ ከዚህ ላይ ሸማ ይሆናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከዚህ ላይ ስም ይላል። ማን አልኳችሁ? ስም። ስለዚህ ስ የምትባለዋ ፊደል ከዚህ ላይ ያው ከሰቤት ላይ እንሄድና ስድስተኛ ፊደል ስን እናመጣለን። ም የምትባለው ፊደል ደግሞ ከመቤት ላይ እንሄድና ስድስተኛው ም እናመጣና ከዚያ በኋላ አንድ ላይ ሲነበቡ ስም ይሆናል ማለት ነው። ማን አልኳችሁ? ስም ይሆናል ማለት ነው። ወደ ቀጣዩ ስናልፍ ደግሞ ቀሪ ይላል። ቀሪ ቀሪ ማለት የሆነ ነገር ለሰው ብር አበድራችሁ ወይም ተበድራችሁ ቀሪ ይባላል። ሙሉ ለሙሉ ሳትከፍሉ ስትቀሩ፣ ስለዚህ ቀሪ ይባላል። ቀ የምትባለው ፊደል ከዚህ ላይ እንሄድና የመጀመሪያዋን ፊደል ቀን እናመጣለን። እዚያ ሪ የምትባለው ፊደል ደግሞ ከረቤት እንሄድና ሪ የምትባለው ሶስተኛዋ ናት። ሪን እናመጣለን። አንድ ላይ ሲነበቡ ቀሪ ይሆናል ማለት ነው። ማን አልኳችሁ? ቀሪ። ወደ ቀጣዩ ስንሄድ ደግሞ ቡላ ይላል። ቡላ የቀለም አይነት ነው ቡላ። ስለዚህ ቡላ ማለት ከበቤት እንሄድና ቡን እናመጣለን። ማን አልኳችሁ? ከበቤት እንሄድና ቡን እናመጣለን። ቡ ማለት ይች ሳዝች ላይ ከዚያ ላ የምትባለው ደግሞ ከለቤት ላይ አራተኛ ፊደል እናሄድና ላን እናመጣለን። ስለዚህ አንድ ላይ ሲነበቡ ቡላ ይሆናል። ማን? ቡላ። ወደ ቀጣዩ ስንሄድ ደግሞ ትል ይላል። ማን አልኳችሁ? ትል። ትል ማለት ከተቤት ላይ እንሄድና ትን እናመጣለን ስድስተኛዋን ፊደል። ል ማለት ደግሞ ከለቤት ላይ ሂደን ስድስተኛዋን ፊደል አሁንም ልን ስናመጣ ከዚህ ላይ አንድ ላይ ተደምረው ትል ሚል ቃል ይሰጡናል ማለት ነው። ማን አልኳችሁ? ትል። እስካሁን ሳነብላችሁ የነበረው ባለ ሁለት ፊደል ቃል ነው። ባለ ሁለት ፊደል ቃል ነው። ወደ ቀጣዩ ስንሄድ ደግሞ ሳቀ ይላል። እዚህ ላይ ማን አልኳችሁ? ሳቀ ይላል። ሳቀ ማለት ሳ የምትባለውን ፊደል ከሰቤት ላይ እንሄድና አራተኛውን ፊደል ሄደን እናማጣታለን። ሳ የምትባለዋ። ቀ የምትባለዋ ደግሞ አሁንም ከቀቤት የመጀመሪያውን ፊደል እናመጣና አንድ ላይ ተደምረው ሳቀ ይሆናል ማለት ነው። ማን አልኳችሁ? ሳቀ። ወደ ቀጣዩ ስንሄድ ደግሞ ቃመ ይላል። ማን አልኳችሁ? ቃመ። ስለዚህ ቃ ማለት ከቀቤት አራተኛዋ ፊደል ናት። መ ማለት ደግሞ ከመቤት መጀመሪያዋ ፊደል እናመጣትና አንድ ላይ ሲነበቡ ቃመ ይሆናል ማለት ነው። ማን አልኳችሁ? ቃመ ሚል ፊደል ቃመ ሚል ቃላት እናገኛለን ማለት ነው። ወደዚህኛው ስንሄድ ደግሞ ራት ይላል። ራት ይላል። ራ ማለት ከረቤት ላይ አራተኛውን ፊደል ሂደን እናመጣለን። ከዚያ ት ማለት ደግሞ ከተቤት ላይ ስድስተኛውን ፊደል እንጠቀምና አንድ ላይ አምጠን ስናነባቸው ራት ይሆናል ማለት ነው። ስለዚህ ራት ሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሩቅ ይላል። እዚህ ላይ እንደምታዩት ማን አልኳችሁ? ሩቅ ይላል። ሩ ማለት ከረቤት ላይ እንሄድና ሩን እናመጣታለን። እዚያ ቅ ማለት ደግሞ ከቀቤት ላይ እንሄድና ስድስተኛውን ቅን እንጠቀምና ይችን ቅን እንጠቀምና አንድ ላይ ሲነበቡ ሩቅ ሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ሲነድ ደግሞ ሻሼ ሚል ቃል እናገኛለን። ማን አልኳችሁ? ሻሼ። ሻ ማለት ከሸቤት ላይ አራተኛዋ ፊደል ናት። ሼ ማለት ደግሞ ከሸቤት ላይ አምስተኛዋ ፊደል ናት። አንድ ላይ ተደምረው ሻሼ ሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ እል ይላል። ማን አልኳችሁ? እል። እል ለሚለው ከቀቤት ላይ ስድስተኛውን ፊደል እናመጣና ከዛ በኋላ ደግሞ ከለቤት ላይ ደግሞ ስድስተኛውን ፊደል እንወስድና አንድ ላይ ሲጨመቁ ቅል ሚል ምንባብ እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቡሬ ይላል። ማን አልኳችሁ? ቡሬ። ቡሬ። ስለዚህ ቡ ማለት ከበቤት ላይ ሁለተኛው ፊደል እንወስዳለን። እዚያ ሬ ማለት ደግሞ ከረቤት ላይ አምስተኛውን ፊደል እንወስድና አንድ ላይ ሲነበቡ ቡሬ የሚል
ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ታታ ማን አልኳችሁ? ታታ ታታ ነው አይደል? ይሄ ማለት ከተቤት ላይ እንሄድና ሁለት ጊዜ ታን መውሰድ ነው። ይችን ፊደል ሁለት ጊዜ ስንወስዳት ታታ የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሳመ ይላል። ማን ይላል? ሳመ ይላል። ሳመ ማለት ሳ ማለት ከሰቤት ላይ ከዚህ ላይ ትሄዱና ሳን እንወስዳለን። መ ማለት ደግሞ ከመቤት ላይ አሁንም መን እንወስድና አንድ ላይ ሲነበቡ ሳመ ይሆናል ማለት ነው። ማን አልኳችሁ? ሳመ። ሌላኛው ደግሞ ሾመ ይላል። ማን አልኳችሁ? ሾመ። ሾመ ማለት ከሸቤት ላይ ሾን እንወስዳለን። ማን አልኳችሁ? ሾን እንወስዳለን። ከዚያ ከመቤት ላይ ደግሞ መን እንዳለን ወስድና አንድ ላይ ሲነበብ ሾመ ቃል ሚል እናገኛለን። ማን? ሾመ። ወደ ቀጣዩ ስንሄድ ደግሞ ሀቅ ይላል። ሀቅ ሀቅ ማለት ሃን ከየት እናመጣታለን? ከሀ ቤት እንሄድና መጀመሪያውን ሃን እናመጣታለን። እዚያ ቅ ማለት ቅድም ስለተጠቀምነው ቅ ተከቧል። ቅን እንወስድና አንድ ላይ ሲነበቡ ሀቅ ሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከዚህ ላይ እንደምታዩት ሱቅ ይላል። ማን ይላል? ሱቅ ይላል። ሱ ማለት ከሰቤት ላይ ሁለተኛ ፊደል ሱ ይችሳ ሱ። እዚያ ቅ ማለት ደግሞ ከቀቤት ላይ ስድስተኛ ፊደል የውችሳ። እዚያ አንድ ላይ ተደምረው ከዚህ ላይ ስንመጣ ሱቅ ሚል ቃል እናገኛለን ማለት ነው። ወደዚህኛው ስንሄድ ደግሞ ሾላ ይላል። ማን አልኳችሁ? ሾላ። ሾ ማለት ከሸቤት ላይ እንሄድና መጨረሻዋን ፊደል እንወስዳለን። እዚያ ላ ማለት ደግሞ ከለቤት ላይ አራተኛዋን ፊደል እንወስድና አንድ ላይ ተደምረው ሾላ ሚል ቃል ይሰጡናል ማለት ነው። ሌላኛው ቆሎ ይላል። ሌላኛው ቃል ቆሎ ይላል። ቆ ማለት ከቀቤት ላይ ቆን እንወስዳለን። ይኸው ይችሳ ቆ የምትባለው። እዚያ ሎ ማለት ደግሞ ከለቤት ላይ መጨረሻዋን ሎን እንወስድና አንድ ላይ ተደምሮ ቆሎ ይሆናል ማለት ነው። ስለዚህ ቆሎ ሚል ቃል እናገኛለን ማለት ነው ቤተሰቦች። ወደ ቀጣዩ ስንሄድ ደግሞ በላ ይላል። ማን አልኳችሁ? በላ። በላ ማለት ከበቤት እንሄድና በን እንወስዳለን። የመጀመሪያ ፊደል በን እንወስዳለን። ላ ማለት ከዚህ ላይ ተጠቅመናል ቅድም ላን እንወስዳለን። አንድ ላይ ሲደመሩ በላ ይሆናል ማለት ነው። ማን አልኳችሁ? በላ። ወደ ቀጣዩ ስንሄድ ደግሞ ቶሎ ይላል። ቶሎ። ቶ ማለት ከተቤት ስንተኛ ፊደል? መጨረሻዋ። ሎ ማለት ደግሞ ከለቤት ላይ መጨረሻዋ። ከዚያ አንድ ላይ ተደምሮ ማን ይሆናል? ቶሎ ሚል ቃል እናገኛለን ማለት ነው። አንድ ላይ ተደምሮ ቶሎ ሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሳተ ይላል። ማን አልኳችሁ? ሳተ። ሳተ ማለት ከሰቤት ላይ አራተኛውን ፊደል እንወስዳለን። ተ ማለት ደግሞ ከተቤት ላይ የመጀመሪያ ፊደል ይኸው ይችሳ እንወስድና አንድ ላይ ተደምሮ ሳተ ይሆናል ማለት ነው። ሳተ ሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ መሸ። ማን አልኳችሁ? መሸ። መ ማለት ከመቤት ላይ የመጀመሪያዋ ፊደል፣ ሸ ማለት ደግሞ ከሸቤት ላይ የመጀመሪያዋ ፊደል እናደርግና መሸ ሚል ቃል እናገኛለን ማለት ነው። ስለዚህ መሸ ይሆናል ማለት ነው። ከዚህ ላይ ላም ይላል። ላም። ላም ማለት ከለቤት ላይ ላን እንወስዳለን። ያው እዚያ ም ማለት ደግሞ ከመቤት ላይ ምን እንወስድና አንድ ላይ ተደምሮ ላም ሚል ቃል እናገኛለን ማለት ነው። ስለዚህ ላም። ወደ ቀጣዩ ስንሄድ ደግሞ ስራ ይላል። ከዚህ ላይ ስራ ይላል። ስራ ማለት ከሰቤት ላይ ስን እንወስዳለን። ይኸው ይቺ ሳስ የምትባለው ፊደል እዚያ ራ የምትባለው ፊደል ደግሞ
ከረቤት ላይ ይቺ ሳራ የምትባለው ፊደል አንድ ላይ ተደምሮ ስራ የሚለው ቃል ይመጣል ማለት ነው። ይኸው ስራ የሚለው ቃል እናገኛለን ማለት ነው። ወደ ቀጣዩ ደግሞ ቁም ይላል። ቁም ማለት ከቀቤት ላይ ይኸው ሁለተኛውን ፊደል እንወስዳለን። እዚያ ም ማለት ደግሞ ከመቤት ላይ ስድስተኛውን እንወስድና አንድ ላይ ተደምረው ቁም ሚል ቃል እናገኛለን ማለት ነው። ቀጣዩ ደግሞ ቃል ይላል። ማን አልኳችሁ? ቃል ይላል። ቃ ማለት ከቀቤት ላይ አራተኛው ፊደል እንወስድና ል ማለት ደግሞ ከለቤት ላይ ስድስተኛውን ፊደል ይችሳ ከዚያ አንድ ላይ ተደምሮ ቃል ይሆናል ማለት ነው። ስለዚህ ቃላቶችን ስትመሰርቱ እንዲህ እየተደረገ ነው ቃላት የሚመሰረተው ማለት ነው። ሌላው ደግሞ ትሪ ይላል። ከዚህ ላይ ትሪ ይላል። ትሪ ት ማለት ከተቤት ላይ ስድስተኛውን ፊደል ይችሳ ሪ ማለት ደግሞ ከረቤት ላይ ሶስተኛውን ፊደል እንሄድና ይችሳ አንድ ላይ ተደምረው ተጨምቀው ትሪ ይሆናል ማለት ነው። ማን የሚል ቃል እናገኛለን? ትሪ የሚል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሱስ ይላል። ማን አልኳችሁ? ሱስ ይላል። ስለዚህ ሁለቱንም ከሰቤት ነው የምናገኛቸው። ማን ተብለው ሱ ነው አይደለ? ከሰቤት ላይ ይችን ሱን እንወስዳለን። እዚያ ስ ማለት ደግሞ ስድስተኛውን አንድ ላይ አድርገን ከዚያ እዚህ ላይ ስንመጣ ማን ሚል እናገኛለን? ሱስ ሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሳበ ይላል። ማን አልኳችሁ? ሳበ ይላል። ሳ ማለት ከሰቤት ላይ አራተኛውን ፊደል እንወስዳለን። በ ማለት ደግሞ የመጀመሪያውን ፊደል እንወስድና አንድ ላይ ተደምረው ሳበ ይሆናል ማለት ነው። ማን አልኳችሁ? ሳበ። ሌላኛው ደግሞ ሙቅ ይላል። ሙቅ ማለት ከመቤት ላይ ሁለተኛውን ፊደል እንወስድና ያው ሙት እንወስዳታለን። እዚያ ቅ ማለት ደግሞ ከቀቤት ስድስተኛውን ፊደል እንጠቀምና አንድ ላይ ሲነበብ ሙቅ ሚል ቃል እናገኛለን ማለት ነው። ወደዚህኛው ስንመጣ ደግሞ ቢላ ይላል። ቢላ ቢ ማለት ከበቤት ሶስተኛው ፊደል ይችሳ ላ ማለት ደግሞ ከለቤት ላይ አራተኛውን ፊደል እንወስድና ያው እዚህ ቅድም ስለተጠቀምነው አክበነዋል። ላ አንድ ላይ ሲነበብ ማን ይሆናል? አንድ ላይ ሲነበብ ቢላ ብለን ጨምቀን እናነባዋለን ማለት ነው። ወደዚህኛው ስንመጣ ደግሞ ሴት ይላል። ማን አልኳችሁ? ሴት ይላል። ሴ ማለት ከሰቤት ላይ አምስተኛውን ፊደል እንወስድና እዚያ ከተቤት ደግሞ ት ስድስተኛውን እንወስድና አንድ ላይ ሲነበብ ሴት ሚል ቃል እናገኛለን ማለት ነው። ስለዚህ ሴት ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ቄስ ይላል። ማን አልኳችሁ? ቄስ። ስለዚህ ከቀቤት ላይ ቄን እናመጣለን። ይችሳ ቄ የምትባለው ፊደል እዚያ ስ ማለት ደግሞ ከሰቤት ላይ ስድስተኛውን ፊደል እንወስድና አንድ ላይ ተደምረው ቄስ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ቦሌ ይላል። ቦሌ ይላል። ስለዚህ ቦሌ ማለት ቦ የምትባለው ፊደል ከበቤት ላይ መጨረሻ ፊደል እንወስድና ደግሞ ሌ የምትባለውን ፊደል እንወስድና አንድ ላይ ተደምረው ማን ይሆናል? ቦሌ ይሆናል ማለት ነው። ማን? ቦሌ። ሌላኛው ደግሞ ቱት ይላል። ቱት ማለት ከተቤት ላይ ስንተኛውን ፊደል እንወስዳለን? ሁለተኛውን ፊደል እንወስድና እዚያ ቀጣይ ደግሞ ከተቤት ላይ አሁንም ስድስተኛውን ፊደል ወስደን ማን ሚል ቃል እናገኛለን? ቱት ሚል እናገኛለን ማለት ነው። ወደ ሌላኛው ስንሄድ ደግሞ ሳለ ይላል። ሳለ ሳ ማለት ከሰቤት ላይ አራተኛውን እንወስዳለን። ለ ማለት ከመጀመሪያውን ፊደል እንወስድና ከለቤት ላይ አንድ ላይ ሲነበብ ሳለ ይሆናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቅቤ ይላላ። ቅ ማለት ከቀቤት ላይ ስድስተኛዋን፣ ቤ ማለት ከበቤት ላይ አምስተኛዋን እንወስድና አንድ ላይ ተደምሮ ቅቤ የሚል ቃል እናገኛለን ማለት ነው። ወደ ሌላኛው ስንሄድ ደግሞ ቤት የሚል ቃል አለ። ቤ ማለት ከቅድም እዚህ ላይ ስለተጠቀምነው እዚያ ት ማለት ደግሞ ከተቤት ላይ ስድስተኛውን ወስድና ቤ የሚችሳ ከዚህ ላይ እዚያ ት የምትባለውን ፊደል ይችሳ አንድ ላይ ተደምረው ቤት የሚል ቃል እናገኛለን ማለት ነው። አንድ ላይ ተደምረው ቤት የሚል ቃል እናገኛለን።
ወደዚህኛው ስንመጣ ሻማ ይላል። ሻማ ሻ ማለት ከሸ ቤት ላይ አራተኛው ፊደል እንወስዳለን። ይችሳ ሻ። እዚያ ማ ማለት ደግሞ ከመቤት ላይ ማን እንወስድና አንድ ላይ ተደምረው ከዚህ ላይ መጣው ሻማ ሚል ቃል እናገኛለን። ማን አልኳችሁ? ሻማ